ህወሓትም ጭምር ቀልብ ከገዛ ለመነጋገር ጥረት ማድረግ ያስፈልጋል ተባለ። ጠቅላይ ሚኒስትሩ የደርግ መንግስት በወደቀበት ስልት መንግስታቸውን ለመጣል የሚያስቡ ኃይሎች ስጋት እንደማያሳድሩ ገልጸው አስተላለፋቸውንም ምኞት ብለውታል። ጠቅላይ ሚኒስትሩ እነዚህ ኃይሎች መከላከል የሚያስችል ብቃት እየገነባን ነው እያለ ነው ብለዋል። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም ያሉት ዶክተር አብይ ለዚህም የሰጡት ምክንያት ራሱን በድሎ የሚዋጋ ኃይል የለም የሚል ነው። ጊዜው ተቀይሯል ብለዋል። ሀብት እያፈራ ሀብትን እያጣጣምክ ራስን ደግሞ ለመስዋዕትነት ማዘጋጀት አብሮ አይሄድም፣ አልፎበታል። ይህ ምኞት አይጠቅምም ብለዋል። በትግራይ ክልል ጦርነቱ እንዲፈነዳ ሰፊ ፍላጎት አለ ያሉት ጠቅላይ ሚኒስትሩ እምቢ ልንልበት ምክንያት ትርፍ የለውም ብለን ነው ብለዋል። እንኳን ሻዕቢያ ወያኔና ሱዳን ሌላም ቢጨመር የኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለውም ብለዋል። ህወሓት 50 ዓመት የቆየ አንጋፋ ፓርቲ ሆኖ ወጣቱን ማመን አለመቻሉን በንግግራቸው ጠቅሰው ድልና ህወሓት አራባና ቆቦ ናቸው ሲሉም አጣጥለዋል። አሁን ያለውን የአዲስ ትውልድ አስተሳሰብና አቅጣጫ አለመቀበል የትም አያደርስም ሲሉም ተደምጠዋል። ባህር ዳር፣ ጎንደር፣ አርባ ምንጭና ሌሎችም ከተሞች በመጥቀስ ኮሪደር ልማት በመቀለ ማየት ነው ምኞታችን፣ ከዛ ውጭ ያለውን አንፈልግም ብለዋል። ስለ ህወሓት የሰጡት አስተያየት ተከትሎ የኦሮሞ ነጻነት ግንባር ወይም ኦነግ በማንሳት የህዝቡ ያለው የትግል ሚና እንደማይካድ ጠቅሰው አሁን ያለው እየተለየ ነው ሲሉ የሁኔታዎችን መለወጥ ተናግረዋል። በሌላ ዜና ጠቅላይ ሚኒስትሩ በንግግራቸው ማጠቃለያ ላይ ህወሓትም ጭምር ቀልብ ከገዛ ከአእምሮ ከገዛ ለመነጋገር ሰላም ለማምጣት ጥረት ማድረግ ያስፈልጋል ብለዋል። አያይዘውም ከሰላም ውጭ ያለው አይጠቅመንም ሲሉም አክለዋል። በቀጣይ ዓመት በሚቋቋመው አዲስ ምክር ቤት ውስጥ የማይኖሩትን የህዝብ እንደራሴዎች ባለፉት 5 ዓመታት አስተዋጽኦአቸው ምስጋና አቅርበዋል። የብልጽግና አባል የሆኑትም ያልሆኑትም የምክር ቤት አባላትም ኢትዮጵያም መንግስታችንም አብዝቶ ያመሰግናችኋል ሲሉ ተናግረዋል። የተፎካካሪ ፓርቲ አባላት ብርቱ ሰዎች ሀሳባችሁን ለመግለጽ እየደፈራችሁ በሰላማዊ መንገድ ለመታገል የሞከራችሁ ሀሳባችሁ ምንም ይሁን ምንም በግልጽነት እየገለጻችሁ ጀግኖች ናችሁም በማለት አክለዋል። ዛሬ የመጨረሻ ስብሰባውን ያደረገው የህዝብ ተወካዮች ምክር ቤት የስራ ዘመኑን ያጠናቀቀ ሲሆን በቀጣይ ዓመት መስከረም ማብቂያ ላይ አዲሱ ምክር ቤት ይተካል።